ባለ ታሪክ ጥንታዊት ከተማ የባህል ፈርጥ ናት ይሏታል። ተፋቅረው የሚኖሩባት የአብሮነት ከተማ ሲሉ ይመሰክሩላታል። የባህላዊ ታሪካዊ ቅርሶችና የቱሪዝም መናገሻ ከተማ ናት። ከኢትዮጵያ ታሪካዊና የስልጣኔ ፈርቀዳጅ ከተሞች መካከልም አንዷ ናት። የፍቅር የሰላምና የአብሮነት ተምሳሌት ታሪካዊና ደጋግ ህዝቦች መገኛ የሆነችው ይቺ ከተማ ሐረር ትባላለች። ተንቀሳቃሽና የማይንቀሳቀሱ ዳሰሱና የማይዳሰሱ በርካታ ቁሳዊና መንፈሳዊ ቅርሶች ባለቤት የሆነችው ድንቅ ከተማ ሐረር ለአንድ አፍታ ላስቃኛችሁ ወደድኩኝ። ሀብታሙ ፈቀደ ነኝ። ከምን ይዞ ጉዞ ጋር ናችሁ። አብረን እንጓዝ። ሐረር ቀደምት ከሚባሉ የሀገራችን ከተሞች መካከል አንዷ ስለመሆኗ ተጠያቂ አያሻውም። ጥንታዊነቷን ከሚያሳብቁ ገጽታዎች መካከልም ኪነ ህንፃዎቿ ጎልተው ይታያሉ። የፀሐይ መውጫ ባለብዙ ምልክቷ ፈርጥ፣ ከአዲስ አበባ ምስራቃዊ አቅጣጫ የምትገኝ ቀደምት ከተማ፣ የረጅም ዘመን ታሪክ መዳረሻ፣ የብዝሃ ባህል ዓለም የአብሮነት መናገሻ፣ ዓለም የመሰከረለት የቱሪስት ከተማ፣ የምስራቋ ፈርጥ ዜማ ያደመቃት የሙዚቃ መድረክ፣ የጀጎልን አስደናቂ ቅርጽ ያቀፈች ድንቅ ከተማ። ጀጎል ግን ለመጎብኘት የመጡ ቱሪስቶች በሐረር ከተማ ተደንቀውና ተገርመው ይመለሳሉ። ወደ ጀጎል በር ከመግባታችን በፊት 5 በሮችን እንጎበኛለን። የሐረር ጀጎል ግንብ የብዙ ጎብኚዎች ቀልብ መሳብ ችሏል። አስታራቂ መንገድ ለብዙዎች አንድነት ሰላም ፈጥሯል። ከ50 በላይ መንገዶችም ተሽቀርቀሩና ተውበው ይጎበኛሉ። የጀጎል ጎዳናዎች ለመርገጥ ያሳሳሉ። መንገድ የሚጎበኝበት ከተማ። ከተማዋ በባህላዊ ዜማዎችም ትደምቃለች፣ ትሞሸራለች። ልጃገረዶች ባህላቸው ሳይዘነጉ በእደ ጥበብ ባጌጡ አለባበስ ተውበው ያዜማሉ። የምስራቋ ሙሽራ የባህል ሙዚየም መገኛ። ጀጎል ጎዳናዎች ቤት እንጂ መንገድ አይመስሉም። በቅርጻ ቅርጽ ተጊጠዋል። አስታራቂ መንገድም ይገኝበታል። የተጣላ ይታረቅበታል፣ ሰላም ይወርድበታል። ሐረር የያዘችው የኢትዮጵያን አንድ ክንፍ ነው። ኢትዮጵያ ስንል ክንፎች አሏት። የምስራቁን የእስላማዊ ስልጣኔውን የያዘች ነች እና ኢትዮጵያ ደግሞ ብዙሃ ሃይማኖት፣ ብዙሃ ማንነቶች ያሉባት አገር ከመሆኗ አንፃር ሙሉ ትሆናለች የሚል እምነት አለን እና ከዚህ አኳያ የሐረር ኮንትሪቢዩሽን በጣም ትልቅ ነው። በተለይ የአርመኖች፣ የአረቦች እንዲሁም የአውሮፓውያን አሻራ ያረፈባቸው ህንፃዎችም በሐረር መመልከት የተለመደ ነው። አንዳንድ የመንግስት ቢሮዎች ሳይቀሩ በድንቅ ኪነ ህንፃ ጥበብ ተሰርተው ዛሬ ድረስ ህያው ምስክር ሆነዋል። ሐረርን አጉልተው ከሚያሳዩ ቦታዎች አንዱና ዋነኛው ጀጎል ነው። የውብ ባህልና ታሪክን በሸሸገው ስፍራ በምን ጥበብ ተሰሩ የሚያስብሉ ቤቶችም ብዙ ናቸው። እንደ አንዲት ቅድስት ከተማ ብቻ ሳይሆን ጥንታዊት የእስላማዊ ስልጣኔ ማዕከል የነበረች ከተማ አድርጌ ነው ማያት። ሐረርን ስንመለከት ገና ያልተጻፉ እጅግ በጣም በርካታ ረቂቅና ተጨባጭ ቅርሶች ያሏት የታሪክ ድንግል ማለት የምንችላት ቦታ ናት። የሐረሪ ውብ ባህሎች ከእሴቶቻቸው ጋር ተዳምሮ የሚታይበት፣ የእንስሳና ሰው ግንኙነት መልካም የሆነበት፣ ለረጅም ዓመታት የኢኮኖሚ ማዕከል የሆነው ገበያ የሚገኝበት፣ መቀራረብ ዋጋው ከፍ ያለ መሆኑን የሚረዱበት ድንቅ አጥር ውስጥ ያሉ ጸጋዎች ናቸው። የእደ ጥበብ ምርቶቻችን ከሌላው እደ ጥበብ ምርቶች ጋር ሲተያይ በጣም ውድ ነው እና ከዚህ አኳያ ያንን ማቃለል የምንችልበት ስራዎችን በሰፊው የምንሰራበት ሁኔታ ይኖራል። ይሄው ምንድነው? አንደኛ የእደ ጥበብ ኮሌጅ አለን፣ የባህላዊ እደ ጥበብ ኮሌጅ አለን፣ ኢናይቢዳ ሴንተር የሚባል እዛው ጀጎል ውስጥ። ከዛ የሚመረቁ ተማሪዎች የምርቶቻቸውን አንደኛ በአይነትና በብዛት በደንብ እንትን ይሉ፣ ሁለተኛ በጥራትና በገንዘብም ተወዳዳሪ ሊሆን የሚችል ሊቀንስ የሚችል
ምርት እንዲያመርቱ ለማድረግ ቦታዎችን የማዘጋጀት ሂደትም እየሰራን ያለነው። እንደ ኢሮፒያን አቆጣጠር በ2006 ዓመተ ምህረት በዩኔስኮ በዓለም ቅርስነት የተመዘገበው ጀጎል የሐረር ጀጎል ቅርስ ኢትዮጵያ በዩኔስኮ በዓለም ቅርስነት ካስመዘገበቻቸው ቅርሶች መካከል ተጠቃሽ ነው። ሐረር ከቅርስነት ባሻገር እንደ ኢሮፒያን አቆጣጠር በ2002 እና በ2003 በሰላም በመቻቻልና በአብሮነት ከተማነት ዓለም አቀፍ ሽልማትና ዕውቅናን አግኝታለች። ይህም የተለያዩ እምነት፣ ባህልና ቋንቋ ያላቸው ህዝቦች ለዘመናት በሰላምና በፍቅር የኖሩባትና ዛሬም የሚኖሩባት ከተማ በመሆኗ ክብርና ዕውቅና ነው። ሐረር የምትታወቀው በሰላም፣ በፍቅር፣ በእንግዳ ተቀባይነትና የተለያዩ ሃይማኖቶችም በአጭር ርቀት አምልኮታቸውን እያካሄዱ በመቻቻል አብረው የሚኖሩባት ድንቅ ከተማ ናት። ሐረር ፍቅር ከተማ ናት የምንለውን ነገር በተግባር መጥተው ፊል እንዲያደርጉት መጋበዝ ፈልጋለሁ። እንደዛው ደግሞ ምንድነው ኢትዮጵያ ውስጥ ያለው የሚለው ነገር ካልቸራችን ምስራቅ ፓርቲ ላይ በጣም ለየት ያለ ካልቸር አለ ማለት ነው። ያንን ነገር ደግሞ ከሄሪቴጁ ጋር አስተሳስረው ከካልቸሩ ጋር አስተሳስረው ሐረር ላይ መጥተው ቢጎበኙልን በጣም ደስ ይለናል። ሐረር የፍቅር ሰላምና የአብሮነት ተምሳሌት እንዲሁም ታሪካዊና ደጋግ ህዝቦች መገኛ የሆነችው ከተማ ናት። ባለ ታሪክ ጥንታዊት ከተማ የባህል ፈርጥ ናት ይሏታል። ተፋቅረው የሚኖሩባት የአብሮነት ከተማ ሲሉም የተለያዩ ጎብኚዎችም ይመሰክሩላታል። ይህችው ታሪካዊ ከተማ ከተቆረቆረች 1000 ዓመት የሆናት ቀደምት ስልጣኔ ያስገባት የኢትዮጵያ ባለውለታ ሐረር የንግድ ማዕከልም ሆና አገልግላለች። የራሷ የሆነ አቅም ያላት ግን ጠንከር ያለ ማስተዋወቂያ የሚገባትና ያላትን ፖቴንሻል አውጥታ ማሳየት የምትችል ነች ብዬ አስባለሁ። ከዚህ ጋር በተያያዘ አሁን ላይ 2 በዓለም ቅርስነት የተመዘገቡ መስህቦች አሏት። አንዱ የሸዋል ኢድ ነው፣ አንደኛው ደግሞ የሐረር ራሱ ከተማዋ የተመዘገበችበት ነውና አንድ ቦታ ላይ 2 ነገር ተደራርቦ ያለበት ስለሆነ ይህንን በደንብ ከተሰራበት ትልቅ አቅም ትልቅ የቱሪዝም ማዕከል ለኢትዮጵያ የምትሆንበት ሁኔታ ሊፈጠር ይችላል። 343.2 ስኩዌር ኪሎ ሜትር ስፋት ያላት ሲሆን ጥንታዊት ከተማ ናት። በርካታ ብሔር ብሔረሰቦች ህዝቦች የሚያቀፈች ከተማ ናት። ሐረሪ ኦሮምኛ፣ አማርኛ፣ ትግርኛ፣ ጉራግኛና ሶማሊኛ ቋንቋዎችም ይነገሩበታል። ከኢትዮጵያ ታሪካዊና ስልጣኔ ፈርቀዳጅ ከተማዎችም ትጠቀሳለች። ከሌሎች የኢትዮጵያ ከተሞች ለየት የሚያደርጋት እድሜ ጠገብ መሆኗ ነው። ለ1000 ዓመታት ታሪካዊ ሆና የኖረች ከተማ ናት። በኪነ ህንፃ፣ በአካባቢን መንከባከብ፣ በውሃ አጠባበቅ ከሌሎች የሀገራችን ከተሞች ለየት ትላለች። ፀሐይ መውጫ ሐረር አለብዙ ምልክቷ ፈርጥ ከአዲስ አበባ ምስራቃዊ አቅጣጫ የምትገኝ ቀደምት ከተማ፣ ረጅም ዘመን ታሪክ መዳረሻ፣ የብዝሃ ባህል ዓለም በውበት የተሞሸረ የአብሮነት መናገሻ፣ ዓለም የመሰከረለት የቱሪስትም ከተማ ሐረር ከአዲስ አበባ 527 ኪሎ ሜትር ርቀት ላይ ትገኛለች። ሰላም ሰላም ሐረር ሐረሪያ ينبر دائما حديبة ሐረሪያ ذي تكرتي ما حداج وحررية